እንደሚመስለኝ ያው እንደዚህ ወደ ላይ ሳሲዝ አንደኛ ክሮሼት ያው ሲሰራ እንደምታዩት በመሃል ክፍት ክፍት አለው አይደል? ያው በሹርባው ላይ ስለሆነ ፀጉር የምደርቡት ክፍት ክፍት አለውና ክፍቱ ይሄ ማለት ይሄ ተከፈለው እንዳይታይ ነው ይሄንን ሞስትሊ ይሄንን ሄር ስታይል የምጠቀመው ይሄንን አያያዝ የምጠቀመው። እናንተ ግን በተለያዩ የፀጉር ስታይል እንደምትፈልጉት መጠቀም ትችላላችሁ። እኔ አንደኛ ይሄን ነገር ወድጄዋለሁ። ከፊቴ ጋር በቃ ጊቭዝ ሚ አ ጉድ ሉክ እና ወድጄዋለሁ እኔ በሶፋር በእንደዚህ ነው እያስያዝኩ ያለሁት። ይሄንን ነው እየተጠቀምኩ ያለሁት ሶፋር። እናንተ ግን እየቀያየራችሁ የተለያየ ስታይል መጠቀም ትችላላችሁ። ለምሳሌ ቢያንስ በትንሹ አንድ 4 አሳያችኋለሁ። ለምሳሌ አንደኛ እንደዚህ አድርጋችሁ ልክ ኖርማል ፀጉራችሁን ልቅቅ አድርጋችሁ እንደምታስይዙት እንደዚህ ለቀቅ አድርጋችሁት እንደዚህ አድርጋችሁ መጠቀም ትችላላችሁ። ያ እንደዚህ መጠቀም ትችላላችሁ። ያው እንደዚህ ሞስትሊ ሰራተኞች ስራ ላይ ጎንበስ ቀና የምትሉ ከሆነ ያው ይሄ የፀጉር አያያዝ ይሄ የፀጉር ስታይል አይመችም። ምክንያቱም ጎንበስ ትሉ ብቻ አይመችም አይደል? ስለማይመች በዛ ምክንያት ካልመረጣችሁት አላቅም እንጂ ይሄ ራሱ በጣም ደስ ይላል። እንደዚህ ለቀቅ አድርጋችሁ መጠቀም ትችላላችሁ። ሁለተኛ መቀየር ነው፣ እንትሉን ፖዚሽኑን መቀየር ነው። በዚህ አሁን ለምሳሌ በቀኝ በኩል ነው ያረኩት እና በግራም በኩል መጠቀም ትችላላችሁ። እናንተ በምትፈልጉት እንደዚህ አርጋችሁ ወደ ግራም አርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። እኔ አሁን ይሄንን ስጠቀም ወደ ቀኝ ባረገው ሞስትሊ እኔ እንጃ ለምን እንደሆነ ባላቀም የሆነ ወደ ቀኝ ባረገው የሆነ ብቻ አይ ፊልስ ጉድ እና ያው ቀኝም ስለሆንኩ ይሁን አላቅም እና እንደዚህ እና ወደ ግራ መጠቀም ትችላላችሁ በአጠቃላይ ማለት ነው። ወደ ግራም እንደዚህ አድርጋችሁ መጠቀም ትችላላችሁ ኮምፎርታብል ከሆናችሁበት ማለት ነው። ሁለተኛ ላይክ በነገርኳችሁ የኔ የፌቨሪት ሶፋር ያልኳችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደዚህ ለቃችሁት እንደዚህ መጠቀም ትችላላችሁ። እንደዚህ ይሄንን በፖኒቴል እንደዚህ አስይዛችሁ